هذا الرجل العظيم يتلق سو آخر ما تبقى من العظماء كتلالقوچ عند مጨረሻ ይቀረ وآخر ما تبقى من الشرفاء في ከኩብራኖች በዘመናችን አንድ መጨረሻ ይቀረ من دولة إلى دولة ሀገር ይሰደዳል ኢንተርፖልም ያሳደዋል ሊያስረው ይፈልጋል ከሀገሩ ከተባረረ በኋላ ህንዶች ካባረሩት በኋላ ከሀገራቸው የብርቱ ጀግና ሰው ዛኪር ናይክ እላለው እናንተ የት ናችሁ ሼኹን በመርዳት ነው ለአረብ ሀገራት እላለው ለሙስሊም ሀገራትም እላለው ሼኽ ዛኪር ናይክ በመርዳት የት ናችሁ ያ እስከዛሬ የሚያስተናግደው አንድም ሙስሊም ሀገር ያላገኘው ሰው ወይም አረብ ሀገራትና ሙስሊም ሀገራት ኤርፖርቶቻቸው ለሴሰኞች ይከፈታሉ ኤርፖርቶቻቸው ለጨፋሪዎች ይከፈታሉ ኤርፖርቶቻቸው ለሴቶችና ወንድ አርቲስቶች ይከፈታሉ ፌስቲቫሎች ይከፈትላቸዋል ዜግነትም ይሰጣቸዋል ይሄ ሰው ግን የሂንዶች የሚፋለሙት ክርስቲያኖች የሚፋለሙት አይሁዶች የሚፋለሙት አንድም የሚያስተናግደው አረብ ሀገር አላገኘም የታሉ ሙስሊሞች የታሉ አረብ ሀገራቶች ወይስኛ ለሴቶችና ለጨፋሪዎች እንጂ ለሌላ የሚያሳስበን አይሆንም እላለው ከናንተ መሃል አንድ ቀን ሰው የለም ከናንተ መሃል አንድ ቀን ሰው ጠፋ ዶክተርን ሚዝ ዛኪር ናይክ ይሄ ዘመን አስገራሚ ነው ይሄ ዘመን አስገራሚ ነው ዛኪር ናይክ ሆይ አላህ በቂ ነው ለሃለው ዛኪር ናይክ ሆይ አላህ በቂ ነው ለሃለው አንተ ባለህበት ቆይ ክስ ሽብርተኛ ከሆነ እኛም ካንተ ጋር አሸባሪዎች ነን ክስ ሽብር ከሆነ እኛም ካንተ ጋር አሸባሪዎች ነን ምን አይነት ክስ ነው ምን አይነት ክስ ነው እስልምናን ማስተማር ሽብር ነው ወደ ሃይማኖት ማነሳሳት ሰዎች ሽብር ነው ምን አይነት ክስ ነው ይሄ ዛኪር ናይክ ሆይ አስታውሳቸው እስልምና ቢጠሉትም ዘውታሪ መሆኑን ዛኪር ናይክ ሆይ አድርሳቸው እስልምና ዘውታሪ መሆኑን እነሱ ቢጠሉትም እላሃለው አንተ ጀግና አንተ ተራራ ሆይ ንፋሱ ቢኖርም ብቱ እንደሆንክ ቆይ ጽኑ ሆነህ ቆይ ምድር ባታስጠጋ ሰማይ በአላህ ጥበቃ ታቅፋለች ባለህበት ላይ ቆይ አንተ ታላቅ ጀግና አንተ ታላቅ ሰው